السلام عليكم ورحمة الله وبركاته. حديثو أبي داود ناتش زقوت نا ترمزيم علوبات إمام نسائيم ديوم زقوتال عبد الله ابن خبيب انجيلالو عندت لديت لاي زنام نبرا چلم هاي لنيا چلما نبر يا الله ملك تنيان صلى الله عليه وسلم ሊያሰግዱን ፈልገን ልንፈልጋቸው ወጣንና አገኘናቸው አሉ። ከዛ ስናገኛቸው ቁል አሉ በል ማለት ነው። ፈለም አቁል ሸይ ምንም ነገር አላልኩም። አሁንም በል አሉ። ምንም ያልኩት ነገር የለም። መጨረሻ ላይ ፈማ አቁል አልኳቸው። ምን ልበል ስላቸው ቃለ ቁል ሁወ አላሁ አሐድ ወልሙዓዊዘተይን ቁል ሁወ አላሁ አሐድንና ሁለቱ ቁል አውዞችን ቅራ። መቼ ሲመሽ ማታ ምሽቱ ሲጀምር ማለትም ያው ከመግሪብ በኋላ እና ጠዋት ሶስቴ ካልክ ለሁሉም ነገር እነዚህ በቂዎች ናቸው። ምንም የሚጎዳ ነገር አይኖርም አሉ። በሌላ ሪዋያ ዑቅባ ባስተላለፉት ሐዲስ በእነሱ ተጠበቅ እና ማንኛቸውም ተጠባቂዎች በእነሱ የተጠበቁትን ያህል አልተጠበቁም አሉ። እንግዲህ በምንም ሰው ቢጠበቅ በእነዚህ ሶስቱ ሱራዎች የሚጠበቀውን ያህል አይጠበቅም ማለት ነው። ስለዚህ ጠዋት ሶስቴ ቁል ሁወ አላሁ አሐድ፣ ሶስቴ ቁል አዑዙ ቢረቢል ፈለቂ፣ ሶስቴ ቁል አዑዙ ቢረቢን ናሲ በሉ ቅሩ ያሉት የአላህ መልእክተኛ ናቸው ማለት ነው። እነሱ ይዘውት የመጡትን ነገር የመቀበል ግዴታ በእያንዳንዱ ሙስሊም ላይ አለ። ስለዚህ ያንን ስንቀራቸው ወደ አላህ መቃረብን አስበን እንቀራለን፣ የሱን ውዴታ ፈልገን ማለት ነው። እና በኢኽላስ ብሎ ማለት አላህ እንዲወደንና እንዳይቆጣም ብለን የሱን ትእዛዝ መፈጸም ማለት ነው። መቀበል ማለት ደግሞ እሳቸው ከአላህ ይዤ መጥቻለሁ ያሉትን ነገር ውስጥ ልብ እንዲቀበል ማድረግ ግዴታ ነው። ይሄ ያልተቀበለ ሰው ይከፍራል። አላህ ይጠብቀን። ስለዚህ ጠዋትና ማታ በትንሹ እነዚህን ምርጥ ሱራዎችን በመቅራት ራሳችንና ቤተሰቦቻችንን መጠበቅ አለብን። አላህ ይጠብቀን። እንዳልነው ስንሰራ ለአላህ ነው፣ ጠባቂው እሱ ነው። ተሰጥቶናል። ምርጥ መሳሪያ ነው። ሁሌም እንታጠቅ ጠዋትና ማታ። ለቀን ሙሉ ሱብሒ ሰግደን ለማታው ደግሞ መግሪብ ሰግደን እነዚህን ሱራዎች በመቅራት እኛምና ቤተሰቦቻችን እንጠብቅ። አላህ ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።